ይዘፈናል ተው እኔ ወንዴ ነኝ ኧረ ተው ሂድ ብሎ አንድ ቦክስ ይከቱለት ሹሩርጋ አንበሳ ማለ የሚለውን በለ አንበሳ ማለ ነብርም ማለ ወይኔ በርበሬ በርበሩካ እንዴት ናችሁልኝ? የእረፍት ቀናችሁ እንዴት እያለፈ ነው? ይሄ የቃጠለው ፍልሚያ ነው። ዛሬም እንደተለመደው ሁለት እንግዶች ይዤላችሁ መጥቻለሁ። አለአዴ ሽምበራ አለአሼ ሽምበራ ራስታ yes ምትኩ እና ወንዴ ኩንታን አንዴ በጭብጨባ እንቀበላችሁ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁን አለን። እንዴት ነው የቃጠለው ፍልሚያ? ለማንኛውም ኧረ ትንሱዬ አንዴ ገና ይሄን ሳስበው ይሄ ነገር ውርውር አድርግልኝ። ይቆይ ኋላ ላድርገው። ትንሱዬ ይቅርታ ግን ኧረ ችግር የለውም። እሺ ወንድሜ እሺ ዋው እንዴ የቅቤ ቀለምሳል እንዴ ያጣት ከለሩን ታውቀዋለህ አባቴ። እሺ ለማንኛውም ህጉን ልንገራችሁና እየተጨዋወትን ትንሽ ቆይታ እናደርጋለን። የቃጠለው ፍልሚያ 5 ደረጃዎች አሉት። የማቃጠል ሂደቱን በዛው ልክ እየጨመረ ይመጣል። 5ቱንም የቃጠለው ፍልሚያ ያሸነፈ ሰው የ50,000 ብር ተሸላሚ ይሆናል ማለት ነው። እሺ ወንዴ እንዴት ነህ? እግዚአብሔር ይመስገን አለን። እንግዲህ በሙዚቃ ስራ ብዙ ስራዎችን ሰርታችኋል። ስለዚህ እስቲ መጀመሪያ ሙዚቃ ስትጀምር እንዴት እንደነበር ማን ይጀምር? መጀመሪያ ግን አይ ችግር የለው። በዚህ አጋጣሚ ላሸንፈውም አልፈልግም ሊያሸንፈኝም እንደማይፈልግ አውቃለሁ። ግን ወደ ኋላ ከቀረ አሸንፈዋለሁ። እሺ ስለዚህ ማን ይጀምር? እሺ ስለዚህ ማለት የመጀመሪያውን እዚች ጋር አምጣትና እሺ አይ እቺን እዚሁ አንድ አጥንት ከዚህ ላይ ከዛ እቺን ፊት ለፊት ይሄ ልጅ እንዲቆላጠፍ እንዳታረ አንድ ዛቅ እናርጋው ዛቅ እንዛቅ እሺ እንደዚህ መዛቅ መዛቅ በኢየሱስ ወይኔ ወንድ ልጅ ተበላሽ አልተበላሽ ላውልቆ ልብሴ ላውልቆ ትችላለህ ግን ያምርብህ ነበር ከሚቃጠል ሳስበው እዛሽ ጋር ለበስ አድርጋት ከኋላ ከዳጣውም ጋር ማች ነበር። ግን በጣም አይ ከክልሉም ጋር ነው እንጂ ከዳጣው ጋር ብቻ ሳይሆን ከክልሉም አረንጓዴ ነው። እሰይ ለምለም ነው አቦ yes ይሄ እሺ ዛኪንግ yes ዛክ ትንሽ ዛክ አንተ በልተዛቃል? አዎ እንዴ በጣም ግምታ። እሺ ወንዴ እስኪ ሙዚቃ አሁንም ዛክ እያደረግን እየተጫወትን ብዬ ነው ያው። እሺ እና የሙዚቃ እስቲ ስትጀምር የነበረውን ቆይታ እዚህ አዲስ አበባ መጥተህ ሙዚቃዎቹ ሲሰሩ የነበሩት የተለያዩ ገጠመኞች ነበሩና እስኪ እነሱን ገጠመኞች አጫውት። ያው እኔ ሙዚቃ እንግዲህ ሰርቼ የመጣሁት ወታደር ቤት እያለሁ ነው። በክራር አሮጌ ክራር ማለት እዛው በእንጨት ሰርተን እዛው ነው ዜማ ግጥሙን የሰራሁትና መነሻ የሆነኝ ለሙዚቃ ያው ወታደር ቤት እያለን እሱም ያውቃል። እሱም ወታደር ቤት ነበረ። እየበላን ጨዋታ ይሄ ነገር እንደዚህ ዛቅ በስማ ወይኔ ወንድ አይዞህ አብሽር ይሄ ነገር እንዴት ነው ያቃጥላል? ምን ተሰማህ? ትንሽ እና ከባድ ነው በርግጥ እኛ ድንሽ ወዳጣ ጎደሬ ምናምን ይባል አለኛ ጋር። እሺ ጎደሬ የሚባል ባህላዊ ምግብ አለ። የድንሽ ዘር ኦጭኖ አለ። ኦጭኖ
ድንች አለ ቦዬ ምናምን የሚባሉ ነገሮች አታውቅም? ከበቆሎ የሚሰራ ነው አይደለ? እሺ ወጩ ነው አታውቅም? ወጮ ነው ንገረን። ጎደሬ ወጩ ነው ምናምን አታውቅም? ጎደሬ እነዚህ ስራ ስር ናቸው ይተከላሉ። ወደ ውስጥ የሚያድገው ማለት ነው። ጎደሬ ሰምቼ አውቃለሁ። ጎደሬ ወጭኖም እንደዛ ደግሞ ወጭኖም እንደዛ ነው። የድንች ቤተሰቦች ማለት የድንች ቤተሰቦች እነሱ ሁሉ የሚበሉት ሳይንቲፊክ የሆኑ ግብአቶች አትጠቀምም። ከአፈር ተቆፍሮ ይወጣል፣ ይቀቀላል። ሚጥሚጣ ምናምን ቃሪያ ከጓሮ ተቆርጦ ነው። ማባያው ይሄ ነው ማለት ነው። እና ለኛ ይሄ ሽሮ ነው ማለት ነው። በጣም ገሪ ያቃጠላል። እሺ ሁሌም ለዚህ ያከርኩ ንክራሽ። እስቲ በኮንታኛ የቃጠሎ ፍልሚያ ምንድን ነው? እስቲ የቃጠሎ ፍልሚያ በኮንታኛ። ቃጠሎ ማለት ጉዱሳ ማለት ነው። ጉዱሳ ከዛስ ፍልሚያ ደግሞ ፍልሚያ እንደ መደባደብ ነው። ከፍኛ በለው ፍልሚያ ጨዋታ። እሺ ጨዋታ ካውሳ። ስለዚህ የመጀመሪያው ጉዱሳ ካውሳ። ምቴም ጀምር እስቲ። ልጀምር። የቷን ሊያዛት ከፊት አምጣና ያቺ። እሺ በቃ ማለት ነው። የአልበሙን ግን አላጫወትከንም እኮ። አርጎት ነው መድኃኒዓለም አጥንቷን እዚህ አውራሃል። ስማ ወይ በላው አያ ችልከተ እንዴት ነው? ጥሩ ነው። ማማወቂያ ጥሩ ነው። ዋው ደረስከው? ያጋለ ኧረ የለም። እሺ ምን እንደው ነገር አለ? የታለ አጥንቱ? እና በሰጠረ ይምጡ። በቆንጆ ዋጋ 20% ብቻ ከፍለው ቀሪውን እስከ 25 ዓመት በተረጋገጠ የባንክ ብድር የቤት ህልሞን ያሳኩ። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ኤዲሰን የኤሌክትሪክ ዕቃዎች፣ ኤዲሰን አምፖሎች፣ ማከፋፈያዎች፣ ብሬከሮች፣ ሽቦዎች፣ ኤዲሰን ስታቢላይዘሮችን ከተለያዩ የኤሌክትሪክ መደብሮች ያገኟቸዋል። ኤዲሰን ታላቅ ስም። እሺ ገባር ነው። እሺ ለመደሰው ነው። በዚሁ ሊጨርሳቸው ሌላ ልታመጣልኝ ነው የሚሆነው፣ ወይ ደግሞ የሆነ ላጠቀም ከባድ። እሺ እንቀጥላለን። እሺ ተነስይ። እንዴት ነበር አንደኛ የቃጠሎ ፊልም? አለው ትንሽ አለው። ይሄ ከዚህኛው ይበልጣል ማለት ነው። እየበለጠ ነው እየበለጠ ነው። እኔ ለምን ከዚህ አልጀምርም? እስቲ ምትኩ የናይጄሪያ የነበራችሁን ቆይታ እስቲ ትንሽ አጫውት። ናይጄሪያ ስትል አሁን የሆነች የዶሮዋን እንትን ነበረ የበላሁት አይደለ? ናይጄሪያ ሄድንና ወደ 38 ልጆች ነን። ወንዴ እንግዲህ አለቃችን ነው። መጀመሪያ 6 ነን ሄድ ነው። ከተርሚናሉ መዓት ሰዓት ተጓዝን ማለት ነው። አንድ መኪና ነው የተሰጠኝ ለኔ። ለስድስታችንም 6 መኪና ነው የተሰጠን። ኧረ 6 እንዴት ነው ይሄ ነገር? እና ተጉዘን ይሄ አሁን አንተ ራይድ ምናምን ብለህ ጠርተህ የሆነ ቅርብ ቦታ የምትሄደው ነገር አለ አይደል? ሳይሆን እንደዛ አልሆነብኝ አለ። እሺ መኪናዎቹ በጣም ቀለል ያሉ ናቸው። በጣም ረጅም ኪሎ ሜትር ተጓዙ። ሊያረጉን ነው ምናምን ብያሰብኩና ጓደኛዬን ዞር ብዬ ሳየው እሱም ፊቱ ከኔ በላይ አጥቁሮታል፣ ደብሮታል። በቃ የምንሄደው ነገር ሄደን የሆነ ቦታ ላይ ገባን። በጣም ናይጄሪያ ከሌጎስ አንስቶ የምንሄድበት ቦታ በጣም ረጅም ነውና እንደዚህ ምግብ ቀረበ። እሺ እየበላን ማለት ነው። ይሄን የሚያህል እንትን መጣ። አሁን የዶሮ እንግዲህ ትክክለኛው ያደን የዛኛው ግድንግር ነውና ሳይው ምሴ ይሄ ምንድነው አልኩት። ባክ ዳክዬ ነው ዝም ብለህ ብላለኝ። የዳክዬ ነው
ዳክዬ ነው የሚያክለው ምን አይነት እንደዚህ የዋኘች ለካ ይሄን ብቻ ነው ያተለቀላትና ዳክዬ እንዴት ነሽ ምናምን ብዬ ለምጣት ያው እኛ ወታደር ቤት የለመርነው ነገር ነው አጣጣም ነው በጣም የገረመኝ ልንገርሽ ናይጄሪያ ለምን ለምግብነት እንደፈቀደችው ማላቀው ቆዳ የበሬ ቆዳ ማለት ነው የበሬ ቆዳ ነው እሺ እሱን ቆዳውን ይሄ ጸጉሩን አቃጥሎ እንደ ምግብነት ይጠቀሙታል ይመስለኛል ነው ምን አሁንም የናይጄሪያ መንግስት እንዳይቀየመኝ ይመስለኛል ነው እና እንዲህ ብትለው እዚህ ድረስ ሄዶ ጧ ነው የሚል እንጂ ምን አይበጠስም እንዴት ነው ይሄን ለምግብነት የተፈቀደው ብዬውላ ደብሮ ይነበርና የበሬውን ቆዳ ይበሉታል አይደለም ኖርማል ቆዳ ነው ጸጉሩ ከተቃጠለ በኋላ እንዴት ይሁን ብቻ አላቀም እኔ እንደ ቆዳ ነው ምስክር ነው የነገረኝ ባይዜ ምስክር ቆዳ ነው ብለን ያዝነው በዛው እንደዛ ብለን በምግብ ዙሪያ ላይ ያሳለፍናቸው ነገሮች ከዛም በኋላ እንግዲህ ምንድን ነው መሰለህ እነሱ ቀድመው እነሱ ሄዱ እኛ ዱባይ ነበር እና ልክ እነሱ ቀድመው ሄዱ አንዳንድ ነገሮች እንትን ይላሉና 6 ስራቸው ቀድመው ሄዱት ምን ሄድበትም ቦታ አናቀም ያው አንተን ተደርገን ነውና መጨረሻ ላይ ግን ያበላን የመጀመሪያው እንዴት ነበር እንዴት ነው ያቃጥላል ቆንጆ እንዴ ያቃጥላል ብቻ ነው እንዴ ቆንጆ ነው እንደመነሻ እሺ እና ልክ እዛ እንደደረሰን ይውልሽ እዛ እንደደረሰን እንደዚህ ምግብ ቀርቦ እንበላለን እኛ ዳክዬ መሆኑን አናቅም እነሱ ናቸው የሚያውቁት ከዛ ምስክር ተነስቶ እንደዚህ ነው ዳክዬ የበላችሁት ዳክዬ ነው አብዛኛው ሰው ከበላችሁ በኋላ ነው የተነገረው ከተበላ በኋላ እኮ ነው እኔና ምስክር እናውቃለን ታውቃለህ እነሱ አያውቁም ምግቡ ዳክዬ ነውና ሁሉም ጀልጠውታል ይሄ ነው ሁለተኛው እሺ ዛቅ እናርግና እንዝቃለን በስማ እንበላለን እኛም ከዛ ወንዴ አንዴ እንደዚህ ማድረግ አችልም አንዴ እንደዚህ ለባት ታረገው ዛቅ ወንዴ ዛቅ እንደዚህ ዛቅ እሺ አሁን ከዛ መብላት እስቲ ምቴ ክራሪ ዘመታል አይደል ቆይ ይጃት ልምጣሽ ወንዴ ነው የወንዴ ነው ችላ የወንዴ ይጃት ልምጣሽ ሰይድ አረንዛቀው ይሄው ከዚህ በላይ እንዴት ይዛቅ አባቴ ወንድ ልጅ እንዛቀው ነው ማለት እስኪ አንዳንድ እንዛቀው ይሄው እሺ የአልበሙን እኮ አላጫወትከን ወንድ እሺ እነግርሃለሁ እንደዚህ ብዬ እንዴት ላውራ እንዴት ነው እሺ አፍንጫ ያዘ አንዴ አረትን ይዛቅን ዛቃ ወሬውን ተው አንዴ ነገሩ በጣም ነው የሚያዝነው ዛሬ ነው ያወጉት የአልበሙን እስኪ ያጫውተን ምን ነበር ያለ ምንም ምን ነው ወንድ ቆይተን እስቲ በዚህ ስሜት አንድ ሙዚቃ አንድ ሙዚቃ እስኪ በዚህ ስሜት አልቻልኩም ግድ የለም እስቲ ሙዚቃውን በዚህ ስሜት እኔ ወንዴ እሱ ይዝፈን እሺ እሱ ለምን እሺ ተጫወት እየተጫወት ካብረ ሙዚቃውን እስኪ
ዋው በዲኤምቪ አካባቢ ለመኖሪያ ለንግድና ለተለያዩ አገልግሎት የሚውሉ ቤቶችና ህንፃዎችን ለመግዛት ሲያስቡ በርካቶችን የቤት ባለቤት ያደረገውን ዳንኤል ሪሌተርን ያማክሩ። ለአዲስ ቤት ገዢዎች ግራንት ያመቻቻል። ዳንኤል ሪሌተር። ማርክ የሂሳብ ሥራና የታክስ አገልግሎት ላለፉት 20 ዓመታት የቢዝነስ ማማከር፣ ፔሮል ማስተዳደር፣ የታክስ ጉዳይ ማማከርና ዝግጅት፣ ነፃ የታክስ ኢፋይሊንግ፣ ቀልጣፋ አገልግሎት በመስጠት ላይ ይገኛል። በዲሲና ቨርጂኒያ ያሉ ቢሮዎቻችንን ይጎብኙ። ማርክ የሂሳብ ሥራና የታክስ አገልግሎት። አይዞን አይዞን። የቱ ጋር ነው እያቃጠለ ያለው? እንደዚህ ከንፈር እንዲህ በደንብ አፌን ከፍቼ መክተት ነበረብኝ። እንደዛ እኔ እኮ ብላ አስክለኝ እኮ የምጠብቀው። ይሄኛውን ሁለተኛ ዛቅ በደንብ እንዛቀው። ልክ እንደሱ። አይ በአንድ ምንድን ነው የገጠመኝ? ወንዲ ወይ ከባድ ነው። የእሱ ሲስተም ገብቷል። እኔ ደጋግሜ ደጋግሜ ነው እኔ እንትንም ነው የእሱ አርጋት ቻት ወንዴ እሱ ያርጋት እሱ ጥምጥም ነው። ምንም ሳይቀር ጨርሳ እቺውን ከጨረሰ በአንዴ ገብቷል። እሱ በአንዴ ነው። የኔ ልዩነት አለው እና መድሎ በስማ ሹሩዳሽ አሁን ያውራስ ጥሩ ነው ነገሩ። አንዴ እኮ ነው ሌባ አግኝቶት ማለት ነው። እሺ ሐዋሳ ነው። እሺ ናተ ምናምን ሲሉት ኧረ እኔ እኮ ወንዴ ነኝ ምናምን ና እሺ ምናምን እንዴ ወንዴ ነህ እንዳ ብሎ ስልኩን ተቀበሉት። ዝፈን አሉት። ተው እኔ ወንዴ ነኝ ኧረ ተው ሂድ ብሎ አንድ ቦክስ ይከቱለት። ሹሩርጋ አንበሳ ማለ የሚለውን በለው አንበሳ ማለ ነብር ማለ እቺ ፈጠራ ናት። ዋው ሌላ የምትለው ነገር ኧረ የለም። ስራ አለኝ ስለምቸኮል ልጨርስ። እሺ ቆይ በተራ እናድርገው። በተራ ይሻላል ምትኩዬ። እሺ ሶስተኛውን ህጉን ልንገራችሁ። እኩል ዝቀን እኩልም እንበል ነው። ስለዚህ ዛቁና እንብላ ነው። እኩል እንደምትበሉ ነው እኔ የማላውቀው እንጂ። ስለዚህ ቆይ እሷን ከያዝክ እኔ ምናምን እንደሚይዝ ታውቃለህ። ሁለት ቅልጥም አለኝ፣ አንድ ዊንግ። እሱ ለካ ቀድሞ ቅልጥም እሱ ክንፍም ቅልጥም ቢሆን ችግር የለም። ለምን ቅልጥሙን አንዴ ለመዛቅ ለዚህኛው መጠቀም በፈለኩ ዛሽ ለዚህኛው ክንፍ አታርግ ግድ የለም። አንድ ላይ አንድ ዶሮ እንዲሆን ክንፍና እግር ብናረገው እኔ እግር ላርግልህ። እሺ እንደፈለጋችሁ እሱን ብታረግልህ እኔም እስቲ እኩል ዛቅ አርጋችሁ እየተያያችሁ መብላት ነው። ዛቅ እንደዚህ ከዛ ዛቅ አርገን ሄሎ ሄውዳሼ ሹሩርጋሼ ራሳችን የምንበላው ከዛ እኩል እየተያያችሁ እሱ ይብላል። እኩል እየተያያችሁ እስኪ ከዛ እስቲ እንዴ ኧረ ጉድ ነው። ዶሮዋ ያለ ዛሬ አልተበላችም። ጨርሰን
እስቲ ምትኩን ይኸውና ወንዴ ምን መስሎ ታየ? እስኪ ነገር ዛቅ እያረክ አይ ዛቅ እያረክ ንገረን እስኪ። ይኸውና ምትኩን እንግዲህ ምን መስሎ ታየ? ታውቃለህ እሱ ሲስተሙ ገብቶታል። ደግሞ ላለመንከር ነው። እሺ እስቲ ይኸው ምን መስሎ ታየ? ወይ ምትኩሽ ወንዴ ምን መስሎ ታየ? ያቃጥላል በርግጥ ያኔ አጥንት ስለምወድ ነው። ምን መስሎ ታየሽ ወንዴ? ኖርማል አይደለም ግን ኖርማል አይደለም ማለት መጠጥ የጠጣ ሰው መጠጥ ሲጠጣ የሆነ ሰው ደምስሩ ተገታትሮ ምናምን ስማ ጌሾ ወቀጣ ጌሾ አይደለም በርበሬ ወቀጣ በርበሬ አሁን ዛሬ ነበር እሱኛው በቃ መሰራት ያለበት። ወይኔ በርበሬ በርበሩካ እስቲ ምትኩ ተጫወትልን። በክራር ትጫወታለህ ወይስ እንደዚህ? ክራር ይችላል። ያዝለት አንተ ያዝለትና ወንድማማቾች አይደል? አዎ ዋናው ፍቅር ነው። ፎንጋ እሺ ደቡብ ምዕራብ ኢትዮጵያ ደስ የምትል ክልል ነች። ባይዜ ግሪን አይደል? ሁሉም ኢትዮጵያውያን ሄዶ እንዲጎበኛ ትፈልጋል። እውነት ለመናገር ክርስቶስ ስለ ሪዞርቱ ምን ነው ግሪን የሆነ ሀገር ከጥግ እስከ ጥግ ሰው የዋህ በልተህ የጠገብክ የማይመስለው አይደለ ወንዴ? የተወለድንበት አካባቢ ደስ ይላል። እውነት ለመናገር እውነት ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60 ሺህ መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። ኢንተርፕራይዝ ዴቨሎፕመንት ግሩፕ ለትርፍ ያልተቋቋመ በዋሽንግተን ዲሲ እና ቦልቲሞር ሜትሮ ኤሪያ ለሚኖሩ በዝቅተኛ ወለድ ብድር የሚሰጥ ተቋም ነው። ላለፉት 24 ዓመታት በሚሊዮኖች የሚቆጠር ዶላር በብድር ሰጥቷል። እርሶስ አዲስ ቢዝነስ መጀመር አስበዋል? ይደውል። ኢንተርፕራይዝ ዴቨሎፕመንት ግሩፕ። አረንጓዴ ነው፣ ያምራል። አብሽር ተባለሳፎ አካባለሳፎ ቡኬ ማላያቱ እናከጃለናፎ ቡኬቲ ወልባቱ ሜካዬ ገረሩረይ ብለን በጣም ነው ደስ እሺ ሙዚቃው ስለምንድን ነው ምትኩ? የፍቅር ነው ወይ? ቆርጬ ቤት ልትሰራለች። በጣም ደስ የሚል ኦሮምኛ ነው እንዴ? ኦሮምኛ እኮ ነው። እሺ እንቀጥል ወደ አራተኛ። ወንዴ ልክ ነህ ማርያም ምትይዛቃው ቆይ ዛቁና ነግራችሁ አንዴ መዛቅ ነው። አዎ ዛቅ አድርጉት። ከዛ ያቺኛውን ሳህን ታለች። ኦኬ ሶሪ ምንም ነገር ይላል እኮ እንደዚህ አይነት ነገር አይሆንልኝም እባክህ። አዎ ቆይ ከዛ ተቀየሩት። ምኑን አይደለም የኔ ቀልጥም ነው። አይ ያለ ተሸነፍኩ። አንዴ ተረዳኝ። ለመሰለህ አንዴ ቆይ ተረዳኝ። አራተኛ ላይ ጨረስነው ብራዘር። ቢጫ እኮ እንደዚህ ስለምልህ እኮ አልሰማሁም። አምጣ አባ አይደለም። ኧረ በሳሱ ገባ እኮ በቃ ገብቷል። አለ አይደለም እቴ ይኸውልህ አንዴ ወንዴ የራስህን ህግ አታውጣ። የዚህ ቤቱ ህግ ነው ስማ ዝም ብለህ። እሺ ግን ይኸውልህ እሱ ይኸውልህ ቀልጥሞቹን ሁለቱ ላይ አንዴ ነክሮ ነው የተጠቀመው። አንዴ ነው የነከረው። አንተ እኔ እየበላሁት ነው ስለሚያቃጥል ለዚህ ብዬ ነው ቅልጥሙን ያስቀረውት። ስለዚህ ልቀይርና ኦኬ እንደውም እኮ እኔ ነኝ እኮ ላንተ በጣም እንትን ያደረኩት። እሺ እንዴ ደገምኩ። አንዴ መቀኝነት በቃ ከዛውን ተቀየ እንዴ አንድ ላይ እየኖርን። ኧረ መቀኝነት ኧረ በጌታ አንድ ላይ እየኖርን። እሺ እንደዚህ እንዴት አይነት ፈቅ እንካ ትለበለባት የለ እንደምን አገባኝ። አይደለም ተሳስቻለሁ። እኔ በእናትህ ቅድም ነው እንትን ቅልጥሙ መብላት የነበረብኝ። ኒኮ
ትንሽ ዛቅ ወንዴ ትንሽ ዛቅ አዎ የሰጠኝ ነው እሱ ሰፍሮ የሰጠኝ ኧረ እንደውም እሱ እኮ ሙሉን ነው እኮ ቻለው እናት ወጎንደር ወጎንደር ሳልማጭፎ ጎርጎራ አፋይ አሁን ጫውታ ይላል ያበርዳል መሰለኝ አጥንቱ እና አይደል የምትለው ነገር አለ ምቴ ምን እየተሰማ ነው እኔ አንተን ስሜን ማወቅ ደስታ ወይኔ ልምጣ እስከ ያዝልህ ምትኩ ወደ ዶሮ እየተቀየረ እስቲ የእንስሳ ድምፅ አሰሙኝ እስቲ ወንዴ እስቲ አንድ የእንስሳ ድምፅ የእንስሳ ድምፅ የእንስሳ የኔ ድምፅ ተዘግቷል እግዚአብሔር እሱ ይሻላል አንድ ድምፅ እሱም እኮ ከፈለክ የፈለከውን እንስሳ የቤትም የዱርም መሆን ይችላል ድመት ነች ናይስ ድክም ያለች እንዴት ይወጣል በዚህ ሰዓት ድምፅ እስኪ አንዴ ድጋ እንስማት ድመታ እንስማ አደየ ረሪ አለምጎን አዲስ ዘፈን ይወጣል እንስማው ቆይ ድመት በጣም ይጮሃል እንዴ ይጮሃል ሚያው ደመቴ እስኪ አንድ ድምፅ ኮኮክ ያቺ ናይጄሪያ ያርግ ዳክያ እየዋኘች እኮ እንደዚህ ያለ ምናምን የምትለው ነገር አላት ደግሞ ገዳዬ ያሉ ተወደው አይደለም ጎንደር አባጃሌው አዳይ አረረረ በርበሬ ወቀጣ አረ በርበሬ ነው ጌሾ እኮ ጌሾ ወቀጣ ማንም አይብታ አረ በርበሬ ወቀጣ ገዳዬ ብሶት ውስጥ ገጣለ አረ ገና ሌላ ነገር ሳለፈልፍ ቶሎ ገዳዬ ሪያሼ ቦንጀራ ሪያሼ በቀረብኝ እንደው ባልታወኩት እስኪ ወደኋላ ድግፍ በሉና አይናችሁን ጭፍን እናርገው ከዛ እስኪ ከዚህ ቃጠሎ ሊያወጣችሁ የሚችል የሆነ ቦታ ሂዱ ጨበራችሁ ጮራ ጫካ ጨበራ ጮርጮራ ምን እያረክ ነው ከሪበላ ሐይቅ ላይ እሺ ምን ሐይቅ ላይ ከሪበላ ሐይቅ አራይነን ከደም እኔ ደግሞ ቦንጋ የቡና መገኛ ማንኪራ ምን እያረክ ነው የቡና መገኛው ዛፋን እያስጎበኘው ቡና መገኛው ወንዴስ ወንዴ ጨበራ ጮርጮራ እዛ ተፈጥሮ ስለ በቃ ቁጭ ብላ ከተፈጥሮ ሰላምን ሜዲቴት yes እስቲ አይናችሁን ግለጡት ትንሽ አልቀነሰም ያሰክራል እንዴ ነገር አይዞን አሪፍ ነው 4 ጨርሰናል አራተኛው እንዴ ነው ገና ተረከዘ ለመጀመሪያ ጊዜ ነው እዚህ በአፌ በልቼ ተረከዘ ሲቃጠል የሰማሁት ዛሬ ነው አይዞን ስለዚህ እስቲ ወደ አምስተኛው እንዴ መጨረሻው አጥንት ብሉ እሺ ዝቀን እንሰጣጣለን አይ መዛቅ ለራሳችን ነው ራሳችን ምንድነሽ አንቺ ክንፍ በእውነት እኔ በጣም ነገር በዚህ ባመጣውን ችግር የለው ኧረ ውሰደው ምንም ችግር የለም ዛቅ እንዝቃለን ዋው የመጨረሻ ጎራባት ዛቃው ሰርክል እየሰራ ነው ወንዴም ተነስቶበታል የምትቃ ነው ብለው እንዝቃለን ኧረ እንዝቃለን ምቴ ምኑን ዛቀው እሺ ያለው እንዝቃለን
ምንም አጥንት ሳይጥል የበላ የኢቢኤስ ተሸላሚ መሆን አለ። ዶሮዋ ዛሬ ከነ ድምጿ ተበልታለች። አንድ ነገር ሳይሆን ምቴ በጣም ልዩ ተወዳዳሪያችን እውነት በጣም ነው የምንወዳችሁ። ይኸው ወተት ቅስቅስ ችርስ አድርጉትና ለፍቅር። ኧረ እኔ ወተት አልወድም ትንሱዬ። የምርህን እንጂ ኡፋ ወይኔ ወተትዬ የት ነበርክ ቅድም? ወተቴ ወተቴ ወይኔ ምግብ ሰው ያሰክራል እንዴ። ለማንኛውም ዛሬ የቃጠሎ ፍልሚያ በወንዴና በምትኩ መካከል የነበረው የቃጠሎ ፍልሚያ ይህን ይመስላል። ዶሮ ከነ ድምጿ ከነ አጥንቷ ከነ ሁሉ ነገሯ ተበልታለች። ለማንኛውም እኩል ወጣችኋል። ስለዚህ የ25,000 ብር ተሸላሚ ናችሁ ማለት ነው። በጣም ነው የምናመሰግነው። ወንዴም ምትኩም አክብራችሁን እዚህ ድረስ መታችሁ የቃጠሎ ፍልሚያ ስለተሳተፋችሁ እናመሰግናለን። ለማንኛውም ቀሪ የእሑድን በኢቢኤስ ፕሮግራሞች ይቀጥላሉ። ዋላው ይሜ